ጥም የሞት ፍርድ የሚሆንበት አንድ አስፈሪ ቦታ አለ። አንድ የተጠማ ካንጋሩ ወደ ወንዝ ይጠጋል። እርምጃዎቹ የፍርሃት ናቸው፣ ምክንያቱም ከውሃ በታች ፍጹም አዳኝ ተደብቋል። በጥቂት እንቾች ብቻ ማንም ሕያው ካልተው የመብረቅ ጥቃት አመለጠ። ግን አደኑ በዚያ አያበቃም። ፀሐዩ በረታል። በጫካ ውስጥ ያሉ የደረቅ ጉሮሮዎች ወደዚህ የሞት ወንዝ ከመምጣት ውጪ አማራጭ የላቸውም። አሁን ሌላ አዲስ መጤ እንስሳ መጣ። ይህኛው ግን ደፋር ነው። ወደ ወንዙ ዘሎ በመግባት ውሃውን ይመታዋል። ማዕበል ይፈነጠራል። ከውሃው በታች ያለው ጠላት ለመፈተሽ ይሞክራል። ግን አዳኙ አይደነግጥም፣ ፍጹም አይነቃነቅም። የአዞ አይኖቹ ብቻ ልክ እንደ ሁለት የበረዶ ቅንጣቶች ከውሃው በላይ ወጥተዋል። ሳይርገበገቡ በደማቅ ትኩረት ይከታተላሉ። በዚህ ስፍራ አዞ የሚያስፈልገው አንድ ነገር ብቻ ነው፣ አንድ ጥንቃቄ የጎደለው እርምጃ እና አንድ ደካማ ነገር። የእንስሳት አይኖች ይታለላሉ። ውሃ መስሏቸው ያዩት ነገር የሞት መንጋጋ መሆኑን ሊረዱ አልቻሉም። ኢላማውም ተለይቷል። አዞ ሳያውቁት ቀስ እያለ ከውሃው በታች ጠፋ። እናም ድንገት ፍጹም የሆነ መቆለፍ ሊያመልጡት የማይችሉት መንጋጋዎች በታደነው እንስሳ ላይ ተዘጉ። አዞ በጨካኝ ኃይል ሰለባውን ወደ ታች ጎተተው። አየር ወደሌለበት፣ እርሱ ብቻ የበላይ ወደ ሆነበት የውሃው ዓለም ይዞት ሰመጠ። አስታውስ፣ ይህ የወንዝ አዳኝ እንጂ የተጠሙት አይደለም።